ሰውየው አስረክቦ ሄደ። ከዛ ደሞዜ ላይ አሁን ለምሳሌ 999 ብር 1 ብር ቀንሶ ቢሰጠኝ ደስ ይለኛል። ያችን 1 ብር ቀንሶ ቢሰጠኝ ደስ አይለኝም። እኔም ያችን ነው የማስበው። እንደገና ደግሞ አረቦች እኮ የዋህ ናቸው የሚባለው እኮ ለዛ ነው። ገብቶሃል? አረቦች የዋህ ናቸው። አሁን እኮ ይሄን ሁላ ንብረት ሰጥቶ ምንም ነገር ወረቀት ታይዝብህ ምንም ነገር ይኸው አስረክቦ አማና ሰጥቶ ክሏል። ሀበሻ ቢሆን ይሄን ነገር ያደርጋል ብለህ ታስባለህ? ያኔ ሀበሻ ይሄን ንብረት አሁን 90 ፍየል ሰጥቶ እንደዚህ ያለ ጫካ እየመጣ ነው። በቀን እየመጣ ነው የሚቆጥረው። አርዶ በልቶብኝ እያለ እየጠረጠረ ትቀልዳለህ። በቀን የምር ቀን በቀን እያለ 1 2 3 እያለ የሚቆጥረው ቀን በቀን እኮ ለዛ እኮ ለምን የአረቦችን ገለታ አናቅላቸውም የሚለው እኔ አንዳንዴ እላለሁ። ለምን ምንም ነገር ካይኖረን ቋንቋ ታይችለን የሆነ ቤት ከፍተው አስገብተውን በቃ ዘግተው ይሄዳሉ። እዛ ቤት ውስጥ እኮ ብዙ ነገሮች ንብረቶች አሉ። አሁን አገራችን ቢሆን ይሄን አንድ ጎረቤት ቤት ገብተን የቱን ያህል 10 ደቂቃ ለመቀመጥ የቱን ያህል እንዴት እንደምንሸማቀቅ ታውቃለህ? አሁን አንድም ባህርተኛ መታ ጤነኛ በቃ ቁማ ትሄድ ወይም ቁሞ ይሄድ በሽተኛ ነው ውስጧ ምን አለ በቃ ሀላስ 1000 ይልሃል 1500 ዋጋውን ይጨርሳል። ቤት አስገብቶ ኋላ ይሄን ስሪ ብላ ተዲያል። ወንዱም እንዴት ነው ማለት ነው? ይሄ ነገር አሁን ሀገራችን ቢሆን እሰበው ያው የቱን ያህል እንዳለ ከየት ነው የመጣችው? እንዲሰራት ማነው ደላላዋ? ከየት አካባቢ ነው? ምንድን መታወቂያ አላት? መታወቂያሽን አንቺ በቃ የማይባል ነገር የለም። እዚህ ግን ያለ መታወቂያና እዚህኛው ቤት ቀይራ ሌላ ስም ትሰራለች፣ እዚህኛው ቤት ሌላ ስም ቀይራ ትሰራለች። እና 200 300 በግ እንደዚህ አለ ጫካ ውስጥ ሰጥቶ ተነስቶ ይሄዳል። ወይ በ2 ቀን ነው የሚመጣው፣ ወይ በ3 ቀን ነው፣ ወይ በአንዳንዱ የተመቸውም ቀን በቀን ይመጣል። እኔ አንዴ በኮሮናው ሰዓት የሆነ 7 ወር ሰርቻለሁ መዲናና ደውሌ ና ብዬ ነው የሚመጣው። የሚገርመው ነገር ፐርሲ ምናምን እንደዚህ የምትለውን ነገር ይልካል። መጥቶ መኪና ያራግፎ ይሄዳል። ከዛ በኋላ ደውልለትና ለምን አመጣም ምናምን ነገር ብዬ በቃ ትለው መጥቶ አይቶ ይሄዳል። እና በጣም ጎበዞች ናቸው ለማለት ፈልጌ ነው። ዶሮ ግዙልኝ ተባለ። እምነት እንደዛ ተስፋ ደግሞ አላቸው እኮ ተስፋም አላቸው። ተስፋቸው የእነሱ ደግሞ ከኛ እጥፍ ነው። ተስፋ አላቸው ከምንም በላይ ግን እውነት ለመናገር አሁን እነኝህን ታውቃለህ የዚህ ሀገር ስራ ምን እንደሆነ እንግዲህ አጠቃላይ ቢያንስ እስከ 300 ከዚያም በላይ ፍየል አለ እዚህ። በአንድ ቀን አዳር እነኝህ ሸጫቸው መሄድ ይችላሉ። ይህን ታውቃለህ። በአንድ ቀን አዳር አልኩ። ግን እነሱ ደግሞ እንደዚህ አምኖ ሲሰጥ የበለጠ ታማኝ ሆነ አገልግለ መሄድ ነው እንጂ እኔ ምርጫ ይችናት። ግን እንግዲህ አስበው በአንድ ቀን አዳር ቢያንስ ወደ የዚህ ሀገር ወደ 100 ሺህ ምናምን ላገኝ ይችላለሁ። ያ 100 ሺህ ብር ይዤው ግን ያው ቢሄድ ወይ ሳልበለውም የሆነ ነገር ገዝቼው ያ በረከት አይኖረውም። በአንዳንድ ነገር እንዲጠፋ ይችላል በቃ። እና ግን የምፈልጋት ደግሞ የላቤን የጉልበቴን ብቻ ነው በቃ። ካርድ ራሱ እንደዚህ ካርድ ከኪስ ያውጥቼ ነው የምሰጠው። አሁን 5 ወሬ ነው ደሞዝ አላየም። 6ኛ ወሬን ይዤዋለሁ አሁን። ዛሬ ስንት ነው በእንግሊዝ? በ27 ነው ደሞዝ የሱ። አሁን 18 ቀን ነው መሰለኝ ቀረኝ። ያው እሳቸው ይሰጣሉ። እንደዚህ የሚያምኑ ከሆነ ደሞዝ ቢጠራቀም ምንም ቢል ይሰጣሉ። ግን አሁን አንድ ጥያቄ እንደዚህ ላይፍ ላይ ገብተህ አካባቢውን ትታሳይ ወይም እንደዚህ ቪዲዮ ፍየሎቻቸውን ትታሳይ ቶክቶክ ተጠቃሚ እንደሆንክ ያውቃሉ? ኧረ እየተከታተለኝ ራሱ አንድ ቀን እየተከታተለኝ ይደውላል። በቃ የሆነ ስህተት ከሰራው እያየኝ ይደውላል። ቀጥ ብሎ ነው የሚደውለው። በፎሎ አድርጎኛል። በምን ላገኘው አልኩ። በምን ላገኘው? የእህቱም ልጅ እዚህ ያችን አንድ አበባ ስለምን ያች ጌም ላይ ስጫወት አንድ አበባ ስል ይመጣና ዛሬ ስንት ሰራህ ይለኛል። ኧረ እኔ ፎሎ እኮ ነው እዚህ ጋር ማን ጊፍት ሰጠኛል እንዴ? እንደዚህ ጊፍት እኮ ሲሰጥ ነው። እኔ አልናገርም። ይሄን ሰራ እንደዚህ ለምን 100 ብር አይሆንም? ምን አገባኝ? አልናገርም ለነሱ። እና ያው በዚያ ምንም አይልም።
አረ ይደውልልኛል። ግን ፔሜንት እኮ እንደዚህ ማወቃቸው ለአንተ ጥሩ ነው። ለምን ታታቅ አንዳንዶቹ ዱናቸውን ማሳየት አይፈልጉም። ያላቸውን ነገሮች ቦታቸውን ማሳወቅ ስለማይፈልጉ የሚያውቁ ከሆነ ችግር የለውም። ኧረ ይመጣሉ። ማታ ማታ እንደዚህ ስለሚመጡ እንደዚህ ራሱ እንዴት ነው ገንዘብ ይሰራበታሉ ምናምን ይሉኛል። እኔ ይጠይቁኛል እነሱ እና አይ ለምሳሌ ይሄ አንበሳው 1500 ሪያል ነው አልኩ። ላይ ይችላል 1500 ነው አውርድልኝ አልኩት። የእህቱ ልጅ ነው እና 1500 ነው ይሄ አንበሳው አውርድልኝ አልኩት። ከዚያ ኧረ ብሩን እንዲሁ ብሰጥ ይሻላል ግን አልሰጥም አላለኝ እና እኔን ይጠይቁኛል። ግን ያ ቃል ሰውዬው ኧረ ራሱ እሱ የኔ እኮ 250 ተከታይ ነው ያለኝ 24,000 እንደሆኑ የኔ እኮ 250 ተከታይ ነው ያለኝ እና የሆነ አረብኛ ራሱ እንደዚህ እሱን ከአንብብልኝ ያን እንደዚህ ጥፈውልኛ ምናምን ስለው ያን እንደዚህ ጥፈውልኛል እዚህ ምናምን ስለው ለሰውየው ሰጠውና ሲያነበው ይሄ እንደዚህ ሊወስዱብህ ነው አካውንትን የዋትስአፕ ቁጥርን እንዳትሰጥ በፍጹም ምናምን ይለኛል። በኢንቦክስ ይመጣል አለበት። ለምን 5 ወር ከሆነው ይቀበላል። ሰዎች ነው ገና እንደኝን ሸጨ ነው። እኔ አሁን እንደው ምናልባት ይሄን ነው ይችላል። 4 እኮ ነን ሰራተኞች እኮ 4 ነን። አለይኩም ሰላም ወራህመቱላሂ ወበረካቱ። ወየ ሐላል ወዲያል 4 ነን። 4ቱም ሀበሻ ናችሁ? አዎ ኧረ እዚህ 2 አለን። በዚህ ከተራራ ወደዚያ ደግሞ ሌላ በግ አለ። ወደ 180 በግ የራሱ አለ በግ አለ። አሁን አንተ ጋር 2 ናችሁ? ኧረ ሰውዬው ራሱ ሞቶ አዎ ትልልቁን ፍየል ይዞ ሄዳ እኮ አለ። በዚህ በበረሃው የገባለ ሌላ ጓደኛዬ ወረደ እኮ አለ ወደዚህ። አንተ ዱረማ በዚህ ሄዳሉ። ከዚያ እንደገና ደግሞ በዚህ ይወርዳሉ ወደዚያ ወደ ታች በዚህ ግን ሀገሩ ሌላ ነው። ጠዋት ይወጡ ወይና አደጋ እኮ ነው ሀገሩ። ጽድ አለ፣ ወይራ አለ፣ ክትክታ አለ። የምጠርግበት ራሱ መጥረጊያው ክትክታ ነው እኮ። እንዴት ሲሄን ግንቡን ምናምን የሰራው ማን ነው? እኔው አበሻ ነው። ማን ይሰራዋል? አበሻ የፈረደበት አበሻ ነው። አሁን አንተ በየሰርስ ተመጣለ መኪና መቆፈሪያ ጠፋ። ተመካከረ። ይሄ የገሪው ሰው መጣ፣ ተሰበሰበ። እንዴት እናድርግ? በልተን የምናስወጣበት ቦታ ያስፈልጋል አሉ። እሺ እንዴት ይሻላል? አዝልቀን በገደል እንልቀቀው አሉ። ያው ተቀጣጥሎ አሁን በታችቶ ቀለም የተቀባይ መስላ እንደዚህ ወርዶ እንደዚህ ወደዛ አካባቢ እንዲያተዱ መንኪና እንዲያልጠወደቅን ገደል እኮ ነው። መግቢያ የለውም እኮ በገመድ ያን እኮ ራሱ የሰራ ነው። በገመድ እንደዛ ታስረው በገመድ ገብተን ነው እንጂ መግቢያ እኮ የለውም። ገደል እኮ ነው። አይታየም። ሞላጣ እኮ ነው ጭራሽ። የአንዱ አይፎኗ ማለት ነው። እዚህ ላይ ቆጭ አደረጋት አይፎኗን። ከዚያ እንዲህ ሊይዛ ሲል ቱር አለች። ከዚያ እንዲያው ሸሪኋን አምጣልኝ አለኝ። በዚያ ማዶ ላይ ዞር፣ በዚያ ነው መውረጫ አለ። በዚያ እንደዛ ዞሪ። ከዚያ ሸሪኋን ይዤላት መጣሁ። ሰካራ ይለቀጣጣ ሳመስላለች አይፎኗ ሳገኛት። እውነት ለመናገር ማለት ቀልድ ሳይሆን እውነት ለመናገር እኔ ምን ያስፈራኝ መሰለህ? እሱም የሚውልበት ገደል ነው ቦታው።
እግሩን የሆነ ነገር ወልከፍ አድርጎት ወይ የሆነ እንጨት ጣላፍ አድርጎት እሱ የሆነ ነገር ከሆነ እኔም እንደዚሁ ደግሞ እዚች የሆነ ራስን እሱም ራሱን ካልጠበቀ እኔም ራሴን ካልጠበቀው የዚህን ሀገር ህግ ታውቀዋለህ። ድርሻለ እንዲያው ትቼው ነው ራሱ የምሮጠው ታውቃለህ። ከዚህ በፊት ሱዳን ያመጣ ወዶኝ አይደል? እውነቷን እናወራ አይደል? አረብ ወዶኝ እዚህ አላስቀመጠኝም፣ ግን የሚሰራላት ስላጣ ብቻ ነው። ከዛ ሱዳኔዎች ሁለት አመጣቸውና አንደኛው በቂጡ ይንፏቀቃል። በዚህ በቃ በቂጡ ፍየል እንዴት ነው የምጠብቀው አልኩት። የምሬን ነው። እንዲያው እንትኔን ወስደውና እንጂ ሚሞሪን የመንግስት አካል ይዞ ማለት ነው እስር ቤት ታስሬ ምናምን ነው የመጣሁት። ይዞ ነው ሚሞሪው ላይ ጭኛው ማለት ነው። ከዚህ ከፎኑ ላይ ወደ ሚሞሪው አዙሬው ነበር እንደጠፋብኝ ሁሉንም ነገር ማስታወሻ ሚሞሪን ወስደውብኝ ነው። ቪዲዮ ራሱ ነበረኝ የዛሬ ስንት ዓመት። ከዛ በቂጡ ፎቃቃ እንዴት ልደርስ ነው እንዴት ተንፏቀህ አልኩት። እጠብቃለሁ ያዞ እዚህ ዛፉ ስር ጠብቀኝ፣ ፍየሎቹን እኔ ይዤ እመጣለሁ፣ አንተ የጠብቀኝ ብዬ ዛፉ ስር ማለት ነው ቁጭ አድርጌው ዛፉ ስር አስቀምጬው ማለት ነው። ገደል ቢገባ ያ ሰውዬ ችግሩ እኔ ጋ ነው ካወቀው። እንዴት ብትለኝ ገደል ሰደደው ላስወጣው ስል ነው የሚሉኝ። ከዚያ በኋላ 3 ቀን ይዘው ሂድ አለማምዶ ተብዬ ነበር። ብሬን አልኩህ እንዲሰጥ የምፈልገው በቃ ብሬን ሰጥቶ ከዚህ ቦታ ጥፍት እንደል ነበር። መጨረሻ ላይ ተቀመጥ ብዬው ማታ ይዤው መጣሁ ሱዳኔውን። እኮ ነው ወለ ነገ አይሄድም ይዤው አልሄድም አልኩት። ለምን ይዘው አልሄድም? አይ አንተ አለማምደው እዚህ ማታ ስመጣ አንተ ታለማምደዋለህ። ገደል ቢገባ እኮ ገደል ሰደድከው የምትለኝ አንተ ራስህ ነህ አልኩት። ከዚያ በኋላ ከፈለገ ብሬን ስጠኝ እሄዳለሁ አልኩት። እግራቸው ያን አንዳችን ያክል እግር ያነሳት ያፈጋወረ ይዘዋል ስብትል እንዴ ብረት ይዘዋለ። ከዛ አንድኛው ደግሞ ደህና ነው ቆሙ ይሄዳልና አንድኛው 1 አመት ምናምን ሰራ እንደምንም ብሎ ሁለት ነበርና አንድኛችን ወጣንና እኔ ያው እዚሁ ቋሚ ነኝ ብቻ ያው አንዱ ጓደኛዬ ወጣ ወደ ኋላ ነው ያኛው ሱዳን ወደ ኋላ ገር ማለት ነው። 1 አመት አንድኛው ሱዳኔ ደግሞ ሲወጣ ሲወርድ እንደምንም ብሎ ሰራ 1 አመት ታመመ። በረመዳን ውስጥ ታመመና ሐኪም ሄደ። ሐኪም ሲሄድ ጀበል ትወጣለህ ትወርዳለህ ኩላሊቱ ወርዷል አሉኝ አለ። ማሰላማ ብሎ ሄደ ሱዳኔ። የምሬን ነው። በጣም ነው የሚገርመኝ። ማሰላማ ጀበል ትወጣለህ ኩላሊቱ ወርዷል አሉኝ አለ። ግን ሰውዬዋ እንትን እኮ እያጨሰኝ ነው። ታጨሳለች ዝም ላይ ምንድን ነው ስሙን አልጠራውም እና የጉንጫችን ያዘው ያኛውን ቡላውን ቡል ታደርገዋለች ትላለች። ያያ ነው እንደማያናገር ያያ ነው እንጂ አመመው። እኔ ስንት ዓመት ሰርቼበታለሁ በዚህ አሁን ነው እንጂ እዚህ ሸክሙ ስለበዛ እዚሁ ሸክም ኮሜዲና ይባላል። ኮሜዲና ነው የሳሙና ማስቀመጫ እንዲህ ትቀልዳለህ እንዲህ እና ታዲያ አንተ ዘመናዊ ኑሮ ለምን ትጓዝ? ይኸው እንደ አቅምህ ይኸው የቀሳላ ምንድን ነው መቅሰላ ልብስ የምታጥበው ስር ላይ ነው። እጅ መታጠቢያ እዚህ መጥተው ቀሳላ ነው እንጂ ልብስ ቀሳላ ላይ ይታጠባ መቅሰላ መቅሰላ እሺ ሆነ ታይ ከዚያ ደግሞ መስተዋት እንዲያወይል አንቺ የበላሽ ከሆነ ለምን ምን ታረጊያለሽ? ኧረ ተይ ወላሂ አታንገር። ምን ታረጊያለሽ? አወጭም እንዴ እኔ አሁን ልጁ ጋር ልጨዋትበት። እየበላሽ ከሆነ ገለል በይ። መስተዋት
ማሪ እኮ ትችላላችሁ። ቤተሰብ ያልተመቸ ተቀበል፣ ያልተመቸ ያለ አሏ ማፊ መሽከላ ፎሎ አድርግ 400 ሀይብን ደግሞ መደመሩ መስተዋቱ ደግሞ እንዳወዲ ቀያት እንዴት አረቋን መሰለው ሲብንቷ መጣውና አንድ ጭብጦ ሲብንቷ መጣውና ግጥም እዚህ መስተዋቷን ደግሞ ግጥም ኦሪጂናል እንማወድቅ ይትማከድም እንደሆነ ጉድ ያለ እባብ እንዳለ ራስህን ጠብቅ ይሉሃል። ደርስ እያለ ልጁ ማለት ነው። ከኋላ መከዳ ነው ስሙ መደገፊያ ያደርጋል። ከኋላ ወደፊት ጠጋ እንዲል ዛቢያው ጠፋ። ዛቢያው እዚህ አለ እልሃለሁ። ዶሞ ጠፋ እንጂ በምን ላጓደስ እሷ የወይራ ናት ወይስ ብረት ነው የቀረው? ያ ብረት ስታወሻ እንዲህ አይዋ አንድ ቀን ደግሞ እዚች ሻይ እንሰራና በሞቀ ውሃ ላጥ ያደረገኝና ሰውየው አንድ ብስኩት ነገር ቀመስ ያደረገኝና ዘንታችሁ ተታች በኩል እዚህ ቁጭ ትላላችሁ። እንዲህ እኮ መደገፊያ አለው። ከዚያች ወዲያ ከብሎኬቷ ወደዚያ ነው ችግር ያለው እንጂ እኮ ሜዳ ነው። እንዲያው ተጋር እንዲያው አምናችሁ ወደዛ ትገደፋላችሁ። አረ እኔ የምፈራው ሽንት ቤቱ ነው። ምን መሰለህ ሽንት ቤቱ እንዲያው መጫኛው የረዘመ እንደሆነ መጫኛው አጭር ካልሆነ ዋዲ ነው የምጥለው። እዚያው ወዲያ ግድ ሆኜ በፊት ተቋጥላለሁ አርቄ ጥለዋለሁ እንጂ እፈራለሁ። ገና ለገና መጫኛ አስወጣለ። ቤተሰብ ፎሎ እያደረጋችሁ እናንተ አድርጎ አበሻው እንደዛ አገር ለምን አባህ ነው እንደዚህ የምትሰራ ከሆነ እንደምትሸከም ከሆነ አገር የማትጠብቀው ይሉኛል። መቶ ፍየል ግዙልኝ እንዴት እኔ መሮኛል እኮ እዚህ ሀገር ሸክሙ አንቀጠቀጠኝ። ከዚያ ወደ ፈለው ውሃ እንሂድ ያችን የፈለው ውሃ ይሰጠኝና የፈለዋን ውሃ ደረቴን ጥብስ እያደረገኝ ትወርዳለኝ። ከዚያ ሳሚ ይለኛልና ማለት እሺ 2 ድንጋይ አምጣ ቃሪያ እንድትተክል ይሄጋ ቃሪያ ወይና ላሽኩት ያለ ሾላላ ፍጉም ፎግ ስላለ ያው ትታረግበት አሪፍ ነው የሚሆነው።
አዎ እንዲህ ሀብት አልኩ። ኧረ ምን እኛ ጋር የምር እኮ የሚያሳዝነኝ ግን ይሄ ድመት ብቻ ነው። ሌላው ደግሞ አንድ ጅግር አለች። ድመትና ጅግር ይጋባል? እንዴት አድርጌ ላጋባቸው? ይስቃል። ፎሎ ያደረጋችን ቤተሰብ ፎሎ እዚህ ጋር ቃጁ ታገች እዚህ ጋር ቃጁ ሹፉ ይሄ ጋር ቃጁ እና ካናካ አርጎት ሁላችሁም እና ካናካ በጣታቸው እዚህ ጋር ቃጁ የምሬን ነው። ምን መሰለህ ድመቱ ያሳዝነኛል። የኔ ወድ አይዞህ ታገባለህ። አንድ አመጣለትና ከዚያ እሱ ዝባላ የለም ተከተለ ሲሄድ አይ ስማ በቃ ካሁን በኋላ ብሎ አንድ ኮሜንት ልንገርህ። አንተ ለድመቱ ታዘንክ የሆነች ልጅ፣ እኔ ደግሞ ለአንተ ነው የማዝነው። ያማ እንዲያውም ሴቶች እኮ እስኪ አውልቀው ሱሪህን ማለት ጀምሯል እኮ እኔ ጋ ያሉት። አንተ ጾታህን እንይልህ ይህበጦ እንዴ መድኃኒዓለምን ላግባ ይሉኛል። እኔ ምስኪን ነኝ። ሴቶቹም ማያውቁት አንዳንዶቹ ወሎን ሰባት ገበር ይባላል። ከዚያ የምተኛባት ናት እሷ። ሜምበር ሁኝ ወሎየዋ ሜምበር ሆኑ። ሜምበር እየሆናችሁ ስናፈታ ጎበዞች ናቸው። ግን ይሄን ሁላ ከሰራችሁ በቃ ማለት እንዲህ ሀበሻ እኮ ግን እኮ በጣም ኃይለኛ የለም እኮ ማንኛውም ሀገር ላይ እኮ ለጉልበቱ የማይሳሳ እኮ ሀበሻ ሆነ። ሀበሻ መዥገር ነው ብቻ ነው። ግን ወደ ኋላ ሀገር ሀበሻ መዥገር ነው ነግሬሃለሁ። ሀበሻ ስርዓት የለበትም። ግን ዝም ሲያረጉት አሁን ሰው ያ ነው እንጂ እውነት ለመናገር ከዚያች እጅ ጣት ትታያለች። እዚች ጫፏ ጀምሮ እንደዚች ይቺ የመጣሁባት ቅድም ተሸክሜ ስመጣ ካየኸኝ ወደዚች ትዞራለች። ወደ ደረቋ እንጨት በዚያች አድርገን የምመጣው መንገዷ እንደዚህ ሰያፍ። ከዚያች ጀምሮ ካሳየሁ ጀምሮ ሀበሻ ነው የሰራት። ኧረ ቤትም አለን። አንተ ቆይ ቤቱን መኪናው የት ነው የሚቆም? መኪናውን የምሸከምበት ከላይ ከተራራው ወደዚያ ነው። እዚህ እኮ አይገባም መኪና፣ በዚህ አይገባም። ከዚያ ነው ከወዳ ከላይ ነው ያለው። የውሃው ካዛን ሰንደቀው ካየው ከጎራ ወዲያ እንዲያ ከተራራው ወደዚያ ከጎራ ወዲያ እንዳይረቃ ከተራራው ወደዚያ። አይ አይርቅም፣ ብዙም አይርቅም፣ ቅርብ ነው። ስልኬን ቁጭ አድርጌ ሄጅማ አመጣበት። ያው ያዩታል። ፎሎ እያደረጋችን ቤተሰብ ፎሎ አድርጉን። ቅልብ ያላችሁ ይህ ራሱ ማለት ነው። ቆርቆሮ ራሱ ማለት ነው። አሁን አራት ሜትር ነው፣ 3 በ4 ነው። እና ይህን ቆርቆሮ ራሱ አንተ በቃ እንዴት በቃ ምክራችንን የሚያሳየን ሆነ እንደምናገር ቆርቆሮ፣ ይሄ ራሱ ቆርቆሮ ቤቱ
የተበየደ ነው፣ ተበይዶ ነው የሚመጣው። ሁሉን ነበር ዝመራል ሴት አሁን እዚህ ውስጥ እንኳን የዚህ ሀገር ሴቶች ይገባሉ። እንኳን ሌላው ቀርቶ የት ነው ሴት? ወሎን ፎሎ አድርጓት። የሆነ ቻሌንጅ ተሰጥቷታል። ያጀማ 400,000 ከገባች የሆነች የታመመች ልጅ አለች፣ እሷን አሳክምልሻለሁ ያላት አለ እና 400,000 አስገቧት። ሁላችሁም አይከፈልበትም፣ ሁላችሁም አጀር ታገኛላችሁ። 30,000 ነው የቀረው። 50,000 ነው ምናምን 20,000 ነው የቀረው። ፎሎ አድርጓት በቃ 20,000 ነው 600 እንግዲህ ያው ሁሉም ሰው መጥፎ ነገር ያለ ቻሌንጅ ስናገኝ መተባበር አለብን። በቃ የኔን አንፎሎ እያደረጋችሁ እሷ አንፎሎ አለ። እኔ ፍየል ጠባቂ ነኝ። ከጨለመ ከቤት እንዲያ ወደዚያ ምግብ የምትሰራው አንተ ነህ። ያንኛው ልጅ ይመጣ እኔ ራሱ እንጀራ እየጋገርኩ እንደዛ አሁን 600 ላይ የሰራችሁ ቪዲዮ ካስላለ ያን ቪዲዮ እንግዲህ እኔ አሁን ጤነኛ ሆኜ ነው በዚህ በወጣ በወርድ ለእኔ ከምታዝኑ ደግሞ አልጋ ላይ እንደዚህ ታሞ የተኛ ሰው ስላለ ያ ሰው ደግሞ እንደዛ ለኛ ብናስታምመው መልካም ነገር ነው። ከልብ ያላችሁ ደግሞ ቪዲዮ እንደዚህ ብትሰሩ መልካም ነው ለማለት የምፈልገው። ሰው 10,000 ሰው እኔ የሆነ ለመናገር ቻሌንጅ የተሰጠ ሰው ካገኘው አልዘለውም። ለምን መሰለህ ሀቢብ 10,000 ሰው ፎሎ ማድረግ ይችላል። ገባ? የቲክቶክ መጠን 10,000 ሰው እስካሁን ቻሌንጅ አልተሰጠም። የተሰጠው ቢያንስ 100 ሰው ነው። በቃ እንደኔ ያለው ላም ፎሎ አድርጎ ቻሌንጅ የተሰጠውን ሰው ፎሎ ማድረግ በቃ 650 ሰዎች ያላችሁ ሼር ኮፕሊንግ እያደረጋችሁ የኔ ሼር ኮፕሊንግ አድርጉልኝ። ግን እሷም ፎሎ አድርጓት፣ ከልብ ያላችሁ ፎሎ አድርጓት። በቃ አሁን 80,000 እናስገባት። አሁን ቢያንስ 600 ሰው ማለት 80,000 ይገባል። 20,000 ፎሎ ነው የሚቀረው። ከዚያ ሌሎቻችን ደግሞ እንደዚህ ስንሰራ ሌሎቻችን ደግሞ ቪዲዮን እንደዚህ እየሰራ እንደዚህ ያለ ስራ ቢሰራ እዛ ቦታ ላይ ታገኙታላችሁ። እንደዚህ አሁን ሙሉ ቪዲዮውን ያሳይሻል። የዚህ አይነት ስራ ቢሰራ ሀገሩን ያለበትን ቦታ ያሳያል። እንደዚህ ያለ ስራ የሚሰራ ሰው ጠባቂ ነው። ፎሎ አድርጋት። አንተ ኮሜንት ላይ ተገባ እኮ ያጨልሉሃል። አይ ሀቢብ ስለማታውቃቸው ነው። በዚህ ከደስ ነገሩ ግን ይሻገር ነው ሀቢብ። ፍየሎቹን እኮ ሁሌ ሰው ይለቃቸዋል። ፍየሎቹ ይለቃቸዋል ናቸው። እኔም እኮ እያየሁት እኮ አሁን ጠየቅኩት። ያው ሰውየው ይከታተለኛል፣ ችግር የለበትም አለኝ። አንተ የገደሉ ወላሂ ጀግና ራስ ዳሽን ተራራ በዚያ አድንቄ ወሎ አለ ሰኔና እዚህ ቦታ ላይ አንተ ደረጃ አሁን እኮ ደረጃ መውጣት አልችልም። ትናንት አስትቆጣኛለህ በደረጃ ውስጥ ከምወርድ እውነት ከመቶ 10 ወሎ ናቻለኝ 60ውን ትሸኝ ነበር። ገባሽ? 50 ሆነች ነበር በቃ የምትይው እዛ 15 ቀን ብትሰሪ
እኔ ሀታን ፎቅ እናንተ ስላልሄድም ቢመጣ አልችልም። አለ ሰው ለካ ሰውነቱ ከብዶታል ለካ ውፍረት። እኔ እኮ ኧረ እባክሽ ውፍረት ነው እያልኩ ነበር። እባክሽን ውፍረት እባክሽን ነይ እያልኩ ነበር እኮ እኔ ጋር። በጣም ወሎን ፎሎ የምታደርጉ ቤተሰብ እኔም ፎሎ አድርጉ፣ ችግር የለውም። ወሎን ፎሎ አድርጓት። ቅልብ ያላችሁ ፎሎ ቻሌንጅ ተሰጥቷታል። እሷ ደግሞ ገንዘቡን አልፈልገውም ወላሂ እያለ እየመለችላችሁ ነው። እሷን ፎሎ አድርጓት። ደሞዝ ስንት ነው? ደሞዝ ስንት ነው? አሁን እዚህ ቦታ ላይ እኮ ደሞዝ እኔም ፎሎ አታድርጓት። ወሎን ፎሎ አድርጓት። ስነ እንትን ያለው ተደብቆ መስሪያ ነው። ገባል? ኧረ እኔ ችግር የለውም። ወሎን ፎሎ አድርጓት። እኔ ለቻሌንጅ እኔና ሀቢብን ታው ወሎን ብቻ ወሎን እሷ የፎሎ ቻሌንጅ ስለተሰጠኝ ነው። 100 ሺህ ብር ሊሰጧት ነው። 20 ሺህ ፎሎ እሷን ካስገባናት 20 ሺህ ነው እንግዲህ ከኛ የሚጠየቀው። 380 ሺህ ገብታለች። 1 ሺህ ነው የጎዳው፣ ይገባል። ስለዚህ ብሩን ደግሞ እሷ አልፈልገውም ብላለች። ለመታከሚያ ነው፣ ለታመመ ህፃን ልጅ መታከሚያ ነው እያለች ነው ያለችው። ቅንድብ ያላችሁ ፎሎ አድርጓት። ወሎን ብቻ ፎሎ አድርጉ። አውራ የሀቢባ ይመልሳል። አሁን ስርስ ስንት አመት ሆነ? ኧረ ተይ ይቅርብኝ፣ ያን እንኳን አልመልሰውም። እሺ ለፈው ምግብ ሰውየው ነው የሚችላችሁ? ወደኛለሁ ሀቢብ ምግብ ራሳችሁን ቻሉ ብሎን ነበር። አለ ሀበሻ አለ አለ። እሱ ወጥቶ ነው ሌላ ፍየል እንትን እየነዳ ነው መሰለኝ። ጧት ያስወጣል። እሱ ደግሞ ዱረማ ነው የሚሰራው። እዛ ፊት ለፊቱ አለው ጎራ ላይ እንደዚሁ ደግሞ ሀበሻ አለ። 4 ናቸው። ሀቢብ አውሬ ምናምን የለም። የዛኛው እኔ ጋር አይመጣም አለ አውሬ። ግን ያው ሸክ የለውም። አጥሮታል። ይሄንማ ያለበትን እኮ አጥሮታል። ግቢ አድርገውታለሁ። ችግሩ አሁን ትንሽ ፈራ ያደረኩት ይሄ ሽንት ቤት የሚጠቀሙበትን ነገር ነው። እንዲያው ለምን ያው እንትኑ እሱ ኃይለኛ አሲር ስለሆነ እንትናችን ሽታው መሬቱን ሸርሽሮ ያ ቤቱ ነው አይደለም የሚያሳየን ቤት ነው። ፊት ለፊት የምታሳየን እንዴት ነው? አንዱ ፎቅ የፍየል መዝጊያ እኮ ነው። በረታ እንዴ የሌለነው ወላሂ እዚህ ገብተው ብርድና ዝናብ ሲመጣ ይህም እኮ የፍየል መዝጊያ ነው። ሁለቱም የፍየል ጠዋት እኮ ተነስቼ ማለት ነው ሀቢብ በጠዋት እነሳላለሁ። ጨነኝ መጥረጊያዋን አያስይዙኝም። ከኋላ እየጠለፉ ማለት ዲፍት ነው የሚያደርጉ። ካልጠቡ እረፍት የላቸው። ጠዋት አሁን 6 ሰዓት በዚህ እነሳና ወደ 15 ምናምን አለ እናት የሌለው ጡታቸው የደረቀ ምናምን እነኝህ መጀመሪያ አጠባቸዋለሁ። አጥብቼ ከዚያ በኋላ ነው ሰላም የማገኘው። ከዚያ ከጠቡልኝ በኋላ ያንን ቤቴን ውስጡን ውጭ 2ኛ ሀውሽ አለው። ከዚያ ያንን ውስጡን መጨረሻ ላይ ፍየሎቹን ወደ ውጭ እስከሚያስወጣል እዚህ ያዘጋቸዋል። መጨረሻ ላይ እኮ የምጠርቃት ያችን ብቻ ነው። ሌላውን ግን በጠዋት ነው የምጠርቀው። በጠዋት ወጥቼ አምጥቼ ነው። ግን ይመጣና እዚህ አንዳንዱ ደግሞ አንተ እኮ ላዩ ላይ ነው ቆጭ ብለህ የምትለው ይልሃል። የብሬን ወይ ካርድ ሞላለኝ። እንትና ሁሉም ፎሎ አድርጓት። ቤተሰብ ቻሌንጅ ተሰጥቷል ነው። ፎሎ አድርጓት። ሁሉ መደመር ምልክቱን ጠቅ አድርጉት። ቅልብ ያላችሁ የሰው ማግኘት የሚያስደስታችሁ ጠቅ አድርጉት። ሰው ሲያገኝ ደግሞ የምትመቀኙ ደግሞ ተውት፣ ችግር የለውም። ሰው ሲያገኝ ደስ የሚላችሁ ነው። ሰው ሲያጣ ደስ የሚላችሁ ደግሞ እናንተ ተውት። ፎሎን ብታደርጉ አንፎሎ ታደርጉታላችሁ። የዛ አይነት ቦታ በእናትሽ እንዲያውም በዛ አይነት የዛ አይነት ቢነግርሽ ራሱ ያለብሽን አካባቢ ትደነግጫለሽ። መካ ቅርብ የት ነው? ቆይ ቦታ ምን ይሆናቸዋል? ዞሮ ያው ሳኡዲ ውስጥ እስከሆነ ድረስ ሀቢብ አንድ ነገር ልንገር። ኮመንት አህያ ገዛልኝ እና በ3000 ብር አመጣ። ኧረ ተው
ታኩር በበግ ሰግጧል ብዬ እኔ ደግሞ በአህያ ልሰግጥልህ ጆሮ ሴት ናት እያልኩ ትረባለች ትወልዳለች እያለ ነው ሰውየው እያልኩልህ ስሰግጥ 2 ቀን ሰገጥኩልህ ላይቭ ላይ 2 ቀን ሰገጥኩና ላይቭ ላይ ፎሎም እንዲያው የሄደ በቃ ደህና ጨመረ። ጆሮን ካቂጡ ሳላሳየ አህየውን ወንድም ሆኖን እንኳን ሳልነግራቸው ሴት ናት እያልኩ ምን ይላል? አቤት ሰው መልካም ጋብቻ ነው የሚለው። በቃ መልካም ጋብቻ ድንግል ናት ወይ? አቤት ህዝብ፣ አቤት አይምሯችን መበላሸቱ። እንዲህ ሴትስ እንዲህ አህያ ብኮን እንዲያው ሴትስ ብኮን ያልኩት በቃ ሴት ብኮን በቃ አድርጓታል ነው የሚሉት እኮ በለው አረ አበሻ ሆነ ብዬው እኔ የምር እስኪ ከኋላ ሳየኝ አዳር የሚያድር ካለና ዛሬ ተራህን ያዝ እያልኩ እየቀለዱ እየተጫወቱ ነበርና ከዚያና አህያ ሆነን ለመናገር 20 ኪሎ ዱቄት 10 ኪሎ ከአንዳንድ ወገን አድርጌ ጫንኩና ሂድ እለዋለሁ። አይሄድም ጭራሽ ገና አዲስ ነው አልለመደም። መጨረሻ ላይ አሁን ይችን ሸክም ብለሽ ነው መሄድ ያቃተህ 3000 ብር ተሸክመሽ እንደ ሴት አድርጌ ነው ቪዲዮን የምሰራው። እንደ ሴት አህያ አድርጌ ነው። መጨረሻ ላይ የአህያ እንደ ትላንትና ማታ አምጥቼው እንደ ዛሬ ማታ ደግሞ አውጥቼ ላይ እዚያ ደረጃውን እንዲለምድ እንዲወጣ እንዲወርድ ዳለማመቸው እንዲለማመን ነው። አልጫንኩትም። በሸክሜ ተሸክሜ ነው እሱን አህያው እንዲሁ በባዶ እግሩ አመጣውና እዚች መኪናው ጎማ ይታያል። እዚች ዛፏ ላይ አስሬዋለሁ ከሰንደቋ ጎን። ጠዋት ተነስቼ ደህና ጊዜ ነው ብዬ መጥረጌን ይዤ ወደ ፍየል ገባ ስል አህያው ሞቶ ከዚያ ጎረቤት ጠራሁ። ባካችሁ አህያው ሞቷል፣ እድር ጥሩምባ ንፉ ብዬ እርሜን አውጥቼ ወደ ጠረጋው ገባሁ ተመልሼ። ምን መጣ ከዚያ እንደው ምን ነው ሆዴን ቆረጠኝ ቢለኝ ወይ ያልተፈራገጠ ሲፈራገጥ ሰማው ነበር። እዚያው ጎኑን የተኛሁት እኔ ምን እንደነካብኝ አላውቅም። ሆዱን ይቁረጠው ጉስምትን። ከዚያ በኋላ ላይ እንዲሁ ላይ ገባሁና በሉ አህያው ደግሞ የት እንዳሄደ የት ሄደ ብላችሁ እንዳትጠይቁ እባካችሁን። አህያው የት ሄደ ብላችሁ እንዳትጠይቁ ብዬ ላይ ገባሁ። ይፍታረከው ይላሉ። ከዚያ ሌላው ደግሞ የሰው አይን ነው የደፋው፣ የሰው አይን ነው ይላል። በቃ ህዝቡ የሰው አይን ድንጋይ ይሰብራል ይላሉ። እንኳን አህያው ሀቢብ የምሬን ነው የማወራ። አህያው ማለት ነው ሸር ሰጥቼዋለሁ፣ ውሃ ሰጥቼዋለሁ፣ ግን ምንም አልሆንም፣ አልመታሁትም። እኔ ስለማውቅ አህያ ጸባይ እዚህ ገና አዲስ የሆነ አህያ ግባ ሂድ ብትለው ብቻ ነው አይሄድም። መጀመሪያ ዘመነ ቀለል ያለ እንደዚህ ዝም ብሎ እንዲለማመድ በባዶ ነው። ከዚያ አህያ በቃ የምን እንደሆነ አላውቅም ሞቶ ሳገኘው ሰውየውም አንተ ድለቢስ ነህ አህያ ገዛዋለሁ ከሸክም ትላቀቃለህ ብዬ አህያ ገዛዋለሁ 3000 ብር አውጥቼ ድጋሚ እንዲገዛልህ ያምርሃል። ኧረ ተወው አህያውም ፈርዶብኝ ነው እንጂ በል እንደለመድክ ተሸከም ብሎ ነው አህያውም ትቶኝ ሄደው አልኩ። ያው ተመልሼ አሁን 40 ራሱ አንድ ስንት ቀን ነው? 3 ቀን ይሁን 4 ቀን ይቀራል ለ40 11 እንጀራ ይዛችሁ ነው ሲሞት እንጀራ ይዛችሁ ነው ቪዲዮ ሰራው። አንድ እንጀራ ይዞ የሚመጣል ታረጋዋለህ። በቀን ስንት ፐርሲም እና ስንት ሻዕር ታዋርዳለህ በቀን? እንትን ነው እና መካብ የሚባለውና ሻዕር 3 በቀን 3 ጊዜ እወጣለሁ እወርዳለሁ። አይዋ ያንኛው ጓደኛ አያማጣም። በቀን 3 ጊዜ እንደዛ ፎሎ አድርጓት። አረረሳና ታረዶ ሲንግባ እዚህ ያላችሁ 400 ሰው አለ። ፎሎ አድርጓት። ሲወሎን ቻሌንጅ ተሰጥቷ ነው ሌላ አይደለም። እሱ ያላ ፎሎ ይበቃታል። ግን ያው 100,000 ብር ምን ሰጥሽ 400,000 ፎሎ ስገቢ ነው ስላሏት ብቻ ነው ያላት። ፎሎ በዛች አልበዛሽ አካውንት እኮ የቲክቶክ አካውንት ማለት ነው። አንደኛ ከሌብል ጋር፣ ሁለተኛ ከእይታ ጋር ከቪዲዮ እንደገና ደግሞ ከፎሎ መጠን ጋር እኩል ሲሄድ ነው ቲክቶክ የሚባለው።
ፎሎ እዚያ ታች ሌብሉ እዚያ ላይ ምናምን ያያ ደስ አይልም። ስለዚህ የእሷ ግን ያላት ፎሎ መጠን ይበቃታል። ግን ያው የፎሎ ቻሌንጅ ተሰጥቷን ነው፣ ምንም ማድረግ አንችልም። መደመሩን ፕላስ ታደርጉታላችሁ። ሚዩቱ ጎን ነው ሚዩቱ ጎን ሄዱበት። እስኪ 300 እንሙላ። ሌላው ቢቀር ይሄ እኮ 100 ሰው ነው፣ 140 ሰው ነው፣ 135 ሰው ነው ፎሎ እኮ ያደረጋት። ሁለት መቶ ሰው ፎሎ አድርጓ 50 ሰው ነው ፎሎ ያደረጋ እና ምን ልልህ ነበር ደግሞ ጓደኛዬ ጋር አንድ ነገር የጠቀመህ ግን ይሄንን ጨዋታ ይዘኸው ሸበካ መኖሩ ከግንባሬ ይሄ ሸበካ ባይኖር ምን ይበቃህ ነበር? ይጨንቃ። ከዚህ አሁን እውነት ለመናገር ሀቢብ ቀኑ ይምሽ ዛሬ ሮብ ይሆን ነገ ሐሙስ ሲሆን ትላንት ማክሰኞ አላውቀውም በፍጹም። የምሬን ነው የምልህ። ቢቃዚህ ዘና ብዬ አመት በቃ እንግዲህ አመት ሊመጣ ነው። እውነት ለመናገር ወደ ቲክቶክ ከመጣሁ 2018 መስከረም ነው። ላይቭ ላይ እንደዚህ መግባት የጀመርኩት ደግሞ ህዳር ምናምን ጀምሬ ነው እና በዚህ አሁን ወደ 50 ሺህ ገብቻለሁ። በ7 ወር እንግዲህ 50 ሺህ ገብቻለሁ። በአመቱ እርግጠኛ ነኝ 100 ሺህ ይገባል ብዬ አምናለሁ። የራሴ ነው ምኞቴ ነው። እዚህ ጋር ግን ሆነ ለመናገር ብዙ ሰው እንደዚህ አለ፣ መልካም ልብ ያለው ሰው አለ። በዚያውም ልክ ደግሞ መጥቶ ይወጣባል። ዝም ብሎ ሳትደርስበት አንዳንዱም ጠዋት ተነስቼ ሲመለስ ስራ ይላል፣ አንዳንዱ የጽድቅ ስራ ይላል፣ አንዳንዱ ደግሞ ማንን ላስቀይመው በጠዋት ተነስቼ ይልና ይመጣብህ በቃ። በዚያውም ልክ ያው ትዕግስት ያስፈልገዋል። ሶሻል ሚዲያ ላይ ሲወጣ ተሳዳቢ መጥፎም ባህሪ ያለው ሰው አለ፣ ጥሩም አስተያየት የሚሰጥህ አለ። ያንን ያው አመጣጥነህ መሄድ አለብህ። ማንኛውም ሶሻል ሚዲያ ላይ ሲኬድ ያንተ በሰው ላይ አይቼዋለሁ እኔ እንኳን በእኔ አይደለም በሰው ላይ አይቼዋለሁ። እና ዛሬ አሁን እዚህ እኔ 140 ብር ካርድ ሞልቼ ነው አሁን ላይቭ ላይ እንደዚህ የምቀመጥ። የዚህ ሀገር አሁን 140 ብር ካርድ ሞልቼ ነው። ግን ብሩን የምንም አይመስለኝ። ለምን ብትለኝ እንዲህ እየለፈለፉ ይመሽልኝ የለ እንዲህ ለምን ጭንቀት እንዲህ አእምሮዬ በጣም ነው የሚጨናነቀው። ዛሬ ግን እንደዚህ ከሰው ጋር ሳወራ ምናምን ምንም አይመስለኝ። ቀኑ ሲሸከም ራሱ ምንም አይመስለኝ። እንደዚህ አሁን ላይቭ ላይ ወጥቼ መጣሁ። ፍየል ላይቭ ላይ እንደዚህ ስሬን እያሳየሁ ለሌላው የምሰራውን እና አሁን ለመናገር በጣም አሪፍ ነው ሶሻል ሚዲያ። ለእኔ ተመችቶኛል፣ ለሌላው አላውቅም። እና በጣም አሪፍ ነው። ቦታ ላይ ሸበካ ራሱ ባይሰራ ደምሮ ሲወሎ የኔን አምሮ አዲሳት ደምሮ አስቸጋሪ አንተ ነው እኮ መስመሬ እዚህ ላይ ሲቆ ሆነ ሞባይሊ ዜን ጀዊ ምናምን የሚባለው አይሰራም። እኔ ስዋ ብቻ ነው የሚሰራው። ስዋ ብቻ ተሰራለህ ማለት